ቀዮቹ ሰይጣኖች ማንቸስተር ዩናይትዶች ያልተጠበቀ ፈተና ኦልድ ትራፎርድ ላይ ገጥሟቸዋል። በሊድስ ዩናይትድ በሜዳቸውና በደጋፊያቸው ፊት 2-2 እየተመሩ ይገኛሉ። ዛሬ ማይክል ካሪክ የመጀመሪያ ስራ አልፋቸው ልክ አይደለም። ኮቢ ማይኖ በጉዳት ምክንያት አለመኖር ተከትሎ ማኑኤል ኡጋርቴን ነው ምርጫቸው ያደረጉት። በጣም ደካማ ተጫዋች ነው እየተመለከትነው እንገኛለን። ማኑኤል ኡጋርቴን ከመምረጥ የሰማውን መምረጥ ይሻላቸው ነበረ። ቀደም ሲልም በመጀመሪያው ቪዲዮ አስተላለፉ ስገልጽ እንደነገርኳችሁ እንዳልኩትም ዋጋ እያስከፈላቸው ይገኛል። ማኑኤል ኡጋርቴን በቋሚ 11 ማስገባታቸው ናስር ማዝራዊ በፍጹም ልክ አይደለም። እንቅስቃሴው በጣም ደካማ ነው እየተመለከትነው እንገኛለን። ሌኒሮ የሚሳሳታቸው ስህተቶች ከባድ ነው እያየናቸው ነው። ቤንጃሚን ሼሽኮም በጨዋታው ላይ ያለው ተሳትፎ ደካማ ነው እየተመለከትነው ነው። ማይክል ካሪክ ተጫዋቾችን መቀየር ይኖርባቸዋል። በሁለተኛው አጋማሽ በተለይ ናስር ማዝራዊና ኡጋርቴን ጊዜ ሳይጠብቁ በፍጥነት መቀየር አለባቸው። ዳሎና እንደዚሁም የሰማውንት መግባት ይኖርባቸዋል። በተጨማሪ ሙቡሞ ለዚህ ጨዋታ በደንብ የሚያስፈልግ ይመስላል። ማንቸስተር ዩናይትድ በመጀመሪያው አጋማሽ እድለኛ የሚያደርገው ከሁለት ጎል በላይ አለማስተናገዱ ነው። በተለይ ሳንድሮ ማርቲኔዝ የመጨረሻው ደቂቃ ላይ ተንሸራቶ ያወጣት ያለቀላት ከመስመር ያወጣት ኳስ በጣም አስደናቂ ሁና እንመለከታታለን። ሊድስ ዛሬ ኦልድ ትራፎርድ ላይ ካሸነፈ ከ45 ዓመታት በኋላ ለመጀመሪያ ጊዜ ወይም ከ18 ጨዋታዎች ኦልድ ትራፎርድ ላይ ያለማሸነፍ ጉዞ በኋላ ለመጀመሪያ ጊዜ ከ45 ዓመታት በኋላ ሊያሸንፍ ይችላል። ሁለተኛው አጋማሽ ምን ጠብቃላችሁ? ማንቸስተር ዩናይትድ ውጤቱን ይገለብጠዋል፣ አቻ ወይም ወደ ማሸነፍ ይመጣል፣ ወይስ ሊድሶች ከኦልድ ትራፎርድ ድል ይዘው በመመለስ የወራጅ ስጋታቸውን የሚያስወግዱበት ጨዋታ ይሆናል? ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያርጉ። በመጀመሪያው አጋማሽ የታዘባችኋቸውን ሀሳቦች አስቀምጡ። ይመቻችሁ። መልካም ጊዜ